በየቀኑ የምንወስዳት አንዲት ትንሽ ውሳኔ በጤናችን ላይ ታላቅ ተአምርን መፍጠር እንደምትችል ታውቃላችሁ? ብዙ ጊዜ ጤናችንን ለመጠበቅ ውድ የሆኑ ቫይታሚኖችን፣ ተጨማሪ ሰፕሊመንቶችን ወይንም የተለያዩ ክኒኖችን እንገዛለን። ነገር ግን መፍትሄው እዚሁ በቤታችን ውስጥ በነፃ የሚገኝ በጣም ቀላል ነገር ሊሆን ይችላል። እሱም በየቀኑ አንድ ፍሬ ጥሬ ነጭ ሽንኩርትን መብላት ወይንም መውሰድ ነው። ይህችን በአይን የምናያትን ትንሿ ፍንካች በውስጡ የያዘችው የጤና ኃይል ግን እጅግ አስደንጋጭ ነው። በዓለም ዙሪያ ያሉ የሕክምና ተመራማሪዎች እንደሚመክሩት በየቀኑ አንድ ፍንካች ነጭ ሽንኩርትን መመገብ ሰውነታችንን ከተለያዩ ገዳይ በሽታዎች የሚጠብቅ ተፈጥሯዊ ጋሻን መገንባት ነው። ነገር ግን ይህችን አንዲት ፍንካች በየቀኑ መብላት በሰውነታችን ውስጥ ምን አይነት ለውጦችን በእርግጥም ያመጣል? በሰውነታችን ያሉትን የአካል ክፍሎችስ እንዴት ነው የምታድሳቸው? ዛሬ በዚህ ቪዲዮ ውስጥ በየቀኑ አንድ ፍሬ ነጭ ሽንኩርትን መብላት ያለብንን ሳይንሳዊ ምክንያቶችን፣ ጥቅሙ እንዳይጠፋ ልንከተለው የሚገባን ወሳኝ የአዘገጃጀት ቅድመ ተከተልና ጥንቃቄዎችን በዝርዝር የምንመለከት ይሆናል። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛ፣ የሰውነትን መከላከያ ሰራዊትን በእጥፍ ያጠነክራል። በየቀኑ አንድ ፍንካች ነጭ ሽንኩርትን ስንመገብ በሰውነታችን ውስጥ ያሉት ማይክሮፌጅ እና ቲ ሊምፎሳይት የተባሉት ነጭ የደም ሴሎች አቅም በከፍተኛ ሁኔታ ይጨምራል። እነዚህ ሴሎች ወደ ሰውነታችን የሚገቡ ማናቸውንም ቫይረሶችና ጎጂ ባክቴሪያዎች በመዋጋት ረገድ ግንባር ቀደም ተሰላፊ የሆኑ የሰውነታችን ወታደሮች ናቸው። በነጭ ሽንኩርት ውስጥ ያለው አሊሲን የተባለ ንጥረ ነገር ቀጥታ ወደ ደም በመቀላቀል እንደ ተፈጥሯዊ አንቲባዮቲክ ሆኖ መስራት ይጀምራል። በዚህም የተነሳ በየቀኑ አንድ ፍንካች በጥሬው የሚበሉ ሰዎች እንደ ጉንፋን፣ ሳልና የጉሮሮ ኢንፌክሽን ባሉ ተላላፊ በሽታዎች የመያዝ ዕድላቸው ከሌሎች ሰዎች በ63% ያነሰ መሆኑ በጥናት ተረጋግጧል። ቢታመሙም እንኳን በሽታው ሳያዳክማቸው በ2 እና በ3 ቀናት ውስጥ ብቻ በፍጥነት የማገገም ብቃት ይኖራቸዋል። ሁለተኛ፣ የልብ ቧንቧዎችን ማጽዳትና መጥፎ ኮሌስትሮልን ያጠፋል። ልባችን በሰከንድ 24 ሰዓት ያለ እረፍት የምትሰራ ወሳኝ አካል ናት። ነገር ግን በደም ስሮቻችን ውስጥ የሚከማቸው መጥፎ ኮሌስትሮል ወይንም ኤልዲኤል የሚባለው በጊዜ ሂደት የደም ቧንቧዎችን በማጥበብ ለልብ ህመም ይዳርገናል። በየቀኑ አንድ ፍሬ ነጭ ሽንኩርትን በጥሬው መመገብ ጉበታችን ከመጠን በላይ መጥፎ ኮሌስትሮል እንዳያመርት ያግደዋል። ጥናቶች እንደሚያሳዩት ይህንን ልማድ ያዘወተሩ ሰዎች አጠቃላይ የመጥፎ ኮሌስትሮል መጠናቸው ከ10% እስከ 15% ድረስ ይቀንሳል። ይህ ማለት ደግሞ የደም ስሮች ሁልጊዜም ንጹህና ክፍት ሆነው እንዲቀጥሉ ስለሚያደርግ የልብ ድካም ወይንም ሃርት አታክ አደጋን በከፍተኛ ደረጃ ይከላከላል ማለት ነው። ሶስተኛ፣ ከፍተኛ የደም ግፊትን በተፈጥሮ መንገድ ያስተካክላል። ከፍተኛ የደም ግፊት ወይንም ሃይ ብለድ ፕሬሸር ዝምተኛው ገዳይ በመባል ይታወቃል። ነጭ ሽንኩርት በውስጡ ሃይድሮጂን ሰልፋይድ እና ናይትሪክ ኦክሳይድ የተባሉ ጋዞች በሰውነታችን ውስጥ እንዲመረቱ ያደርጋል። እነዚህ ጋዞች የጠበቡና የተወጠሩ የደም ቧንቧዎች እንዲለጠጡና እንዲዝናኑ የማድረግ አስገራሚ ተፈጥሯዊ ባህሪ አላቸው። የደም ስሮች ሲዝናኑ ደም ያለምንም ጫና በሰውነታችን ውስጥ በነፃነት መዘዋወር ይጀምራል። በሳይንሳዊ ምርምሮች እንደተረጋገጠው በየቀኑ አንድ ፍንካች ነጭ ሽንኩርትን መመገብ በሐኪም የሚታዘዙ የደም ግፊት መቀነሻ መድኃኒቶችን ያክል ያለምንም የጎንዮሽ ጉዳት ማለት ነው የደም ግፊትን የማስተካከል ትልቅ ኃይል አለው። አራተኛ፣ የሰውነት መርዛማ ነገሮችን እናም ደግሞ ከባድ ብረቶችን ጠርጎ ያስወግዳል። በየቀኑ ከተለያዩ የታሸጉ ምግቦች፣ ከምንጠጣው ውሃና ከምንተነፍሰው የተበከለ አየር የተነሳ ሰውነታችን ውስጥ እንደ ሊድ እናም ደግሞ ካድሚየም ያሉ ከባድ ብረቶችና መርዛማ ኬሚካሎች ይከማቻሉ። እነዚህ መርዞች በጊዜ ሂደት የአካል ክፍሎቻችንን ያዳክማሉ። ነጭ ሽንኩርት በውስጡ የያዘው ሰልፈር የተባለው ውህድ በሰውነታችን ውስጥ ዋናው መርዝ ማንጠሪያ የሆነውን ጉበታችንን ያነቃቀዋል። ጉበት እነዚህ መርዛማ ነገሮችን ሰብሮ ከሰውነት እንዲያስወግድ ኃይልም ይሰጠዋል። በአንድ የባትሪ ፋብሪካ ሰራተኞች ላይ በተደረገው ጥናት በየቀኑ ነጭ ሽንኩርት መመገብ በደማቸው ውስጥ የነበረውን የሊድ መርዝ መጠን በ19% እንደቀነሰውና የራስ ምታትና የደም ግፊት ምልክቶቻቸውንም እንዳጠፋላቸው ተረጋግጧል። አምስተኛ፣ የምግብ መፈጨትን ያስተካክላል፣ የአንጀታችንንም ጤና ያድሳል። የምግብ መፈጨት ስርዓታችን ጤናማ ካልሆነ መላው ሰውነታችን ይዳክማል። አንድ ፍንካች ነጭ ሽንኩርት በሆዳችን ውስጥ ያሉትን ጎጂ ባክቴሪያዎችን፣ ፈንገሶችንና ጥገኛ ትላትሎችን ጠራርጎ የማጥፋት ተፈጥሯዊ ማጽጃ ባህሪ ያለው። ይበልጥ አስደናቂው ነገር ግን ይህንን ስራ በሚሰራበት ጊዜ
ለሆድ ዕቃ ጤንነትና ለምግብ መፈጨት እጅግ አስፈላጊ የሆኑትን ጠቃሚ ባክቴሪያዎችን በፍጹም አይነካቸውም። እንዲያውም እድገታቸውን ያፋጥናል። ይህም የምግብ አለመፈጨት፣ የሆድ መነፋት፣ የመጨናነቅና የጋዝ መብዛት ችግሮችን በማስወገድ የምግብ መፈጨት ስርዓታችን በከፍተኛ ሁኔታ እንዲታደስ ያደርጋል ማለት ነው። ስድስተኛ የደም ስኳር መጠንን ይቆጣጠራል፣ ኢንሱሊን ስራንም ያሻሽላል። ለስኳር ህመም ወይንም ለቅድመ ስኳር ተጋላጭ የሆኑ ሰዎች በደማቸው ውስጥ ያለው የስኳር መጠን መዋዠቁ ትልቅ ስጋት ነው። በየቀኑ አንድ ፍንካች ጥሬ ነጭ ሽንኩርትን መመገብ በቆሽት ውስጥ የሚመረተውን የኢንሱሊን ሆርሞን ስራውን ያሻሽላል። ኢንሱሊን በደማችን ውስጥ ያለውን ስኳር ሰብሮ ወደ ሴሎቻችን የማስገባት ስራ የሚሰራ ዋና አካል በመሆኑ ነጭ ሽንኩርት ይህንን ሂደት በማስተካከል ከምግብ በኋላ በደማችን ውስጥ ያለው የግሉኮስ መጠን በድንገት ቁልቁል እንዳይወርድ ወይንም ወደ ላይም ከፍ እንዳይል ያደርጋል ማለት ነው። ይህም የስኳር ህመም የሚያስከትላቸውን የድካምና የረሃብ ስሜቶችን በእጅጉ ይቀንሳል። ሰባተኛ ስር የሰደዱ የሰውነት እብጠቶችን ይከላከላል። ሳይንቲስቶች አሁን ላይ እንደሚያምኑት እንደ ካንሰር፣ አርትራይተስ ወይንም የመገጣጠሚያ ቁርጥማትና የአልዛይመር ወይንም የመርሳት በሽታ ያሉ ለብዙ ዓመታት የሚቆዩ ከባድ በሽታዎች መነሻቸው በሰውነታችን ውስጥ የሚፈጠሩ ስር የሰደዱ ብግነቶች ወይንም ክሮኒክ ኢንፍላሜሽን ናቸው። ነጭ ሽንኩርት በውስጡ ያሉትን ኃይለኛ አንቲኦክሲደንቶች በመጠቀም እነዚህም ብግነቶች የሚያስነሱትን የሰውነት ኬሚካሎችን ስራውን ያግደዋል። በየቀኑ አንድ ፍሬ መመገብ የመገጣጠሚያ ህመሞችን ከመቀነሱም በላይ የሰውነት ህዋሶቻችን በጊዜ ሂደት እንዳይቆስሉና እንዳይቀየሩ በመከላከል ከባድ በሽታዎችን ይጠብቃል ማለት ነው። ስምንተኛ የአጥንታችንን ጥንካሬ ያድሳል። ይህ በተለይ እድሜያቸው እየገፋ ለሚሄዱ ሰዎችና ለሴቶች በጣም ወሳኝ ጥቅም ነው። በእድሜ መግፋትና በሆርሞን ለውጥ ምክንያት አጥንታችን የመሳሳትና በቀላሉም የመሰበር አደጋ ይከሰታል። በላብራቶሪ የተደረጉ ጥናቶች እንደሚያሳዩት በየቀኑ አንድ ፍሬ ነጭ ሽንኩርት መመገብ በሴቶች አካል ውስጥ ኤስትሮጅን የተባለውን ለአጥንት ጥንካሬ ወሳኝ የሆነውን ሆርሞን መጠን ከፍ ያደርጋል። ይህም አጥንታችን እንዳይሳሳና ጥንካሬው እንዳይቀንስ በማድረግ የመገጣጠሚያና የጀርባ ህመሞችን ቀድሞ ለመከላከል ይረዳል ማለት ነው። ስለዚህ እንግዲህ እነዚህ 8 ዋነኛ ጥቅሞች ከአንድ ፍሬ ነጭ ሽንኩርት በመመገብ የምናገኛቸው አስደናቂ የጤና ጥቅሞች ናቸው ማለት ነው። አሁን ደግሞ ነጭ ሽንኩርትን እንዴት በትክክለኛው መንገድ መመገብ እንችላለን፣ ማለትም አንድ ፍሬ ነጭ ሽንኩርትን እንዴት በትክክለኛው መልኩ መመገብ እንችላለን የሚለውን እንመለከታለን። በየቀኑ አንድ ፍንካች ነጭ ሽንኩርትን መመገብ የሚያስገኘውን 8 ታምራዊ ጥቅሞችን ተመልክተናል። ነገር ግን እነዚህን ጥቅሞች እንዲሰሩ ከተፈለገ ነጭ ሽንኩርቱን እንዴት እንደምናዘጋጀው፣ መቼና በምን ሰዓት እንደምንመገበው ትልቅ ልዩነት ያመጣል። ብዙ ሰዎች ነጭ ሽንኩርትን ዝም ብለው ስለሚወስዱ ጥቅሙን ሳያገኙት ይቀራሉ። አልፎ ተርፎም ጨጓራቸውን ያቆስላሉ። አሁን ጥቅሙ ሳይባክን ሰውነታችን እንዲመጠው የምናደርግበትን ሳይንሳዊ መንገድና ምርጡን ሰዓት ደረጃ በደረጃ እንመልከት። በመጀመሪያ ግን ነጭ ሽንኩርቱን ልጦ ቀጥታ መዋጥ ወይንም ሙሉ በሙሉ ሳይከተፍ ምግብ ውስጥ መጨመር ትልቅ ስህተት ነው። በውስጡ ያለው አሊሲን የተባለው ፈዋሽ ንጥረ ነገር የሚፈጠረው የነጭ ሽንኩርቱ ህዋሳት ሲሰበሩ ብቻ ነው። ስለዚህ አንድ ፍንካች ነጭ ሽንኩርት ላጡና በደቃቁ ክተፉት ወይንም ፍጩት። ከከተፋችሁት በኋላም ለ10 ደቂቃዎች ያክል በሳህን ላይ ዝም ብላችሁ አስቀምጡት። በዚህ 10 ደቂቃ ውስጥ በነጭ ሽንኩርት ውስጥ ያሉ ኤንዛይሞች ከአየር ጋር በመገናኘት አሊሲን የተባለውን ታምረኛ ንጥረ ነገር ሙሉ በሙሉ ያመርታሉ። ይህ ሳይደረግ ቢበስል ወይም ደግሞ ቀጥታ ቢዋጥ ጥቅሙን ዜሮ ያደርገዋል። ከዚያም ቀጥሎ መቼና በምን ሰዓት እንመገበው የሚለው ነው። ነጭ ሽንኩርቱን ለመውሰድ በቀን ውስጥ 3 ምርጥ አማራጮች አሉን። የሰውነትና የጨጓራ ሁኔታችሁን በማየት የሚስማማችሁን መምረጥ ትችላላችሁ። አንደኛ አማራጫችን ጠዋት በባዶ ሆድ መውሰድ ነው። እሱም ምርጡ መንገድ ይባላል። የነጭ ሽንኩርቱን ጥቅም 100% ለማግኘት ምርጡ ሰዓት ጠዋት ገና ከእንቅልፋችን መነሳት በባዶ ሆድ መውሰድ ነው። በዚህ ሰዓት በሆዳችን ውስጥ ምንም አይነት ምግብ ስለሌለ ሰውነታችን የነጭ ሽንኩርቱን ንጥረ ነገሮች በቀጥታና በፍጥነት ወደ ደም ውስጥ ያስገባቸዋል። በተጨማሪም በሆድ ውስጥ ያሉ ጎጂ ባክቴሪያዎችና ጥገኛ ትላትሎችን ጠራርጎ ለማጥፋት ከፍተኛው ብቃት የሚኖረው በዚህ ሰዓት ነው። ሁለተኛው አማራጫችን ከቁርስ በኋላ ነው። ይህ ጨጓራቸውን ለሚያማቸው ሰዎች ነው። ጠዋት በባዶ ሆድ ጥሬ ነጭ ሽንኩርትን መውሰድ ጨጓራችሁን የሚያማችሁ ወይንም የሚያቃጥላችሁ ከሆነ ቁርሳችሁን በደንብ ከተመገባችሁ ከ30 ደቂቃዎች በኋላ ውሰዱት። ይህም ጨጓራችሁ ሳይቆጣ የነጭ ሽንኩርቱን ጥቅም እንድታገኙ ያደርጋል።
ከዛም ሶስተኛ አማራጫችን ማታ ከመተኛታችን በፊት መውሰድ ነው። ሌላው በጣም ጠቃሚ ሰዓት የሚባለው ማታ እራት ከበላችሁ ከ2 ሰዓት በኋላ ከመተኛታችሁ በፊት መውሰድ ነው። ማታ መውሰድ በምንተኛበት ጊዜ ሰውነታችን ራሱን እንዲያድስና በሽታ የመከላከል አቅማችን ሌሊቱን ሙሉ ንቁ ሆኖ እንዲሰራ ይረዳዋል ማለት ነው። በተጨማሪም በአፍ ውስጥ የሚቀረው ሽታ እንቅልፍ ላይ ስለምትሆኑ ሌሎችን እንዳይረብሽ ያደርጋል ማለት ነው። ስለዚህ አንድ ፍሬ ነጭ ሽንኩርትን በዚህ መልኩ መውሰድ እንችላለን ማለት ነው። ሌላው ይህንን አንድ ፍሬ ነጭ ሽንኩርትን የምንወስድበት መንገዶች ወይም ደግሞ ለየት ያሉ ዘዴዎች አሉ። አንደኛ ጉዳቱንም ለመቀነስ ሲባል ሌሎች አማራጮች አሉ። እሱን ስነግራችሁ እንዴት ነው የጥሬ ነጭ ሽንኩርቱን ቅመምነቱንና እንዲሁም ደግሞ ሽታው ለብዙዎቻችን ከባድ ሊሆን ይችላል። ይህንን ለማስወገድ አሁን የምነግራችሁን ቀላል መንገዶችም መጠቀም ትችላላችሁ። አንደኛ በማር ወይንም በወይራ ዘይት መውሰድ ነው። የተከተፈውና ለ10 ደቂቃ የቆየውን አንድ ፍንካች ነጭ ሽንኩርት በአንድ የሻይ ማንኪያ ማር ወይም ደግሞ በትንሽ የወይራ ዘይት ላይ ጨምራችሁ መዋጥ። ይህም የነጭ ሽንኩርቱን ኃይለኛ ቃጠሎ በእጅጉ ይቀንሷል። ሁለተኛ ደግሞ እንደ ኪኒን መውሰድ ትችላላችሁ። በጣም በደቃቁ ከትፋችሁት ከቆየ በኋላ ሳይታኘክ ልክ እንደ ቫይታሚን ኪኒን በለብ ባለ ውሃ መዋጥ ትችላላችሁ። በአፍ ውስጥ ምንም አይነት የነጭ ሽንኩርት ሽታ እንዳይኖር ያደርጋል ማለት ነው። ሌላው ወሳኝ የዚህ ቪዲዮ ነጥብ ምንድን ነው? ይህንን አንድ ፍሬ ነጭ ሽንኩርት ያው ለሁሉም ሰው ተስማሚ አይደለም። ስለዚህ ጥንቃቄ ማድረግ ያለባቸው ወይም ደግሞ ነጭ ሽንኩርትን መከልከል ያለባቸው በብዛት መውሰድ የሌለባቸው ሰዎች አሉ። ታዲያ እዚህ ላይ ምን ጥንቃቄ ያስፈልጋል የሚለውን እንመለከትና ፕሮግራሜን አበቃለሁ ማለት ነው። በየቀኑ አንድ ፍንካች ነጭ ሽንኩርት መመገብ እጅግ አስደናቂ ጥቅሞች ቢኖሩትም ከተፈጥሮ መድኃኒትነቱ ከፍተኛ ኃይል የተነሳ የተወሰኑ የጤና ሁኔታዎች ባለባቸው ሰዎች ግን ከመጠን በላይ መውሰድ ላይ ጥንቃቄ ማድረግ ይኖራል። በተለይም የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች፣ ቀዶ ጥገና ያለባቸው ሰዎች እናም ደግሞ ከባድ የጨጓራ ቁስለት ያለባቸው ሰዎች፣ በተለይ የጨጓራ ህመም ያለባቸው ሰዎች በፍጹም ነጭ ሽንኩርትን በባዶ ሆዳቸው መውሰድ የለባቸውም። እነዚህ ሰዎች ጥንቃቄ ሊያደርጉ ይገባል ማለት ነው። ስለሆነም ስናጠቃልለው በየቀኑ አንድ ፍንካች ነጭ ሽንኩርትን በትክክለኛው መንገድና ሰዓት የመመገብ ቀላል ልማድ በመጀመር ብቻ መላው ሰውነታችንን ከተለያዩ ገዳይ በሽታዎች መከላከልና ማደስ ይቻላል። ራሳችሁን በተፈጥሮም መንከባከብ ትችላላችሁ። ስለሆነም ክቡራን ቤተሰቦች የዛሬው ጠቃሚ መረጃ ይህን ይመስል ነበር። ቪዲዮ አስተማሪና ጠቃሚ ሆኖ ካገኛችሁት ላይክና ሼር ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው ጤናችሁ ይጠበቅ። ቸር ሰንብቱ።